ከካፒታል ማርኬት ሪቮሉሽኑ ጋር አብሮ ቢትኮይንም እንደሚመጣ ተስፋ አደርጋለሁ። ማለት ኢሌጋል የሆነ ፓርት አለው፣ ከዛ ሌጋል የሆነ ህጋዊ የሆነ እንደውም መንግስት በጣም የሚያበረታታው የሚፈልገው ፓርት አለው። መሀል ላይ ደግሞ የሚያጠራጥር ፓርት አለው። ምን ማለት ይመስላል? ህገወጥ የሆነው በቢትኮይን መገበያየት፣ በቢትኮይን ብቻ ሳይሆን በምንም ነገር ከኢትዮጵያ ብር ውጭ በሌላ ገንዘብ መገበያየት ኢትዮጵያ ውስጥ አይቻልም። ብሔራዊ ባንክ ሪኮግናይዝ ያደርገው ብቸኛው ሌጋል ቴንደር ኢትዮጵያ ውስጥ የኢትዮጵያ ብር ነው። ከዛ ውጭ ማንኛውም ነገር እንደ መገበያያ መጠቀም ህገወጥ ነው ኦፍኮርስ። ከዛ መንግስት የሚያበረታታው ደግሞ ቢትኮይን ማይኒንግ ነው። ኢትዮጵያ ላይ ሃይድሮ ኤሌክትሪክ ዳሞችን ተጠቅመን ስለሆነ ኤሌክትሪክ ጀነሬት ምናልባት በጣም ርካሽ ነው ኢትዮጵያ ላይ ኤሌክትሪክ። ቢትኮይን ማይኒንግ ደግሞ ዋነኛ ወጪው የኤሌክትሪክ ክፍያ ስለሆነ ኢትዮጵያ ላይ ብዙ የውጭ ተቋማት ማይኒንግ ይላሉ። መንግስት ለነሱ ኤሌክትሪክ ኃይል በቋሚነትና በተመጣጣኝ ዋጋ ያቀርብላቸዋል። ይህንን ያበረታታል መንግስት። ከዛ መሀል ላይ ያለውና ሰፊውን ህዝብ የሚመለከተው ደግሞ ቢትኮይንን የመግዛት ቢትኮይን መግዛትና መያዝ የእሱ ጉዳይ ነው። እሱ ደግሞ አጠራጣሪ ነው። በግልጽ ህገወጥ ነው አልተባለም፣ ህጋዊ ነው አድርጉትም የሚል እንትን መግለጫ በግልጽ አልተሰጠበትም። የሚያደርጉት ሰዎች አሉ፣ ኢትዮጵያ ላይ ብዙ ትሬድ የሚያደርጉ ሰዎች አሉ፣ ቢትኮይን ገዝተው የሚይዙም ሰዎች አሉ። ግን የእሱ ሌጋል ሁኔታ ግልጽ አይደለም ገና ማለት ነው። አሁን የተስፋ የማደርገው ካፒታል ማርኬት ሲጀመር የተለያዩ ካምፓኒዎች ሊስት ተደርገው ስቶካቸው መሸጥ ሲጀመር ውጪ ላይ አሁን እነዛ ሊስቲንጎች መሀል አንዱ ቢትኮይን ሊስት ይደረጋል ካፒታል ማርኬት ላይ ማንኛውም ሰው መግዛት መሸጥ እንዲችል ማለት ነው።